የእግዚአብሔር ሰላም ይብዛላችሁ። የመፍትሄ ለትውልድ አገልግሎት ለምትከታተሉ ወገኖች በሙሉ ባለፈው ሳምንት አብረን ያየነው የእግዚአብሔርን ኃይል ስለመታጠቅ ነው። በእግዚአብሔር ቃል ውስጥ በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን ብሎ ኢዮብ በምዕራፍ 7 ቁጥር 1 ላይ እንደተናገረው በምድር ላይ የሰው ልጅ በብዙ ብርቱ ሰልፎች ውስጥ ያልፋል። በጣም ብዙ ተግዳሮቶች የሰው ልጅ ይገጥመዋል። በዚህ ጠንካራና ብርቱ ሰልፍ ውስጥ የሰው ልጅ ልዩ ኃይል ያስፈልገዋል፣ መለኮታዊ አቅም ያስፈልገዋልና ሰዎች ሁሉ ጌታን በማመን የእግዚአብሔር መንግስት አባል በመሆን የእግዚአብሔርን ኃይል የመታጠቅ መብት አላቸው። ያለበለዚያ በምድር ላይ ያለውን ሰልፍ ተቋቁሞ ጸንቶ ለመቀጠል እስከ ፍጻሜ ለመቆም ስለማይቻል ማለት ነው። እስኪ ዛሬ ባለፈው ሳምንት ባየነው ርዕስ መሰረት ለሁላችንም የእግዚአብሔር ኃይል እንዲለቀቅልን በእግዚአብሔር ኃይል ታጥቀን የእግዚአብሔርን ኃይል ተሞልተን የእግዚአብሔርን ኃይል ለብሰን ቀሪ የሕይወት ዘመናችንን መቀጠል እንድንችል እስኪ ለሁላችንም አጭር ጸሎት አደርጋለሁ። እስኪ አብረን እንጸልይ። እግዚአብሔር አምላካችን ሆይ አንተ የኃይል አምላክ ነህ። አንተ የኃይል ሁሉ ምንጭ ነህ። የሰው ልጆች በምድር ላይ ያላንተ ኃይል በምድር ላይ ያለውን መከራ፣ ፈተና ተቋቁሞ ማለፍ እስከ ፍጻሜ መቆም አይችሉም። በአንተ ዘንድ ግን ያለው ኃይል የሰው ልጅ በዚህ ሁሉ ውስጥ ጸንቶ እስከ ፍጻሜ መቆም እንዲችል ይረዳዋልና በጌታችን በኢየሱስ ክርስቶስ ስም ለሰው ልጆች ሁሉ በክርስቶስ ለሚያምኑ ሁሉ የተፈቀደውን የመጣውን የመንፈስ ቅዱስን ኃይል እንድታስታጥቀን የመንፈስ ቅዱስን ኃይል እንድትሞላን እንለምንሃለን። እግዚአብሔር አምላካችን ሆይ በተለያየ መከራ፣ በተለያየ ፈተና፣ በተለያየ ተግዳሮት ውስጥ ያሉ በበሽታ ጌታ እግዚአብሔር አምላካችን ሆይ በተለያየ የአጋንንት ስርዓት ውስጥ ያሉ የሚጨነቁ እንቅልፍ የሌላቸው ሰላም የሌላቸው እግዚአብሔር አምላካችን ሆይ እነዚህን ሁሉ የሚረዳ የሚያግዝ በዚህ ውስጥ ሁሉ ጸንተው እንዲቆሙ ይህንንም አሸንፎ አልፈው እንዲሄዱ የሚረዳቸው የመንፈስ ቅዱስን ኃይል ለወገኖቼ እንድትሰጥ በመንፈስ ቅዱስ ኃይል እንድታስታጥቃቸው የመንፈስ ቅዱስ ኃይል በሕይወታችን እንዲገለጥ መከራዎቻችንን ፈተናዎቻችንን ተቋቁመን አሸንፈን ዘልቀን እንድንሄድና በመጨረሻም በፊት መቆም እንድንችል ለሁላችንም ኃይልን ብርታትን እንድትሰጠን እንጠይቅሃለን። እግዚአብሔር አምላካችን ሆይ በጌታችን በኢየሱስ ክርስቶስ ስም ለሰው ልጆች ሁሉ መልካም የምታስብ አምላክ፣ ለሰው ልጆች ሁሉ እግዚአብሔር ሆይ አቅምን ጉልበት መስጠት የምትፈልግ አምላክ፣ የሰው ልጆች ሁሉ ማገዝ የምትፈልግ እግዚአብሔር በጌታ በኢየሱስ ስም ለሁላችንም እገዛ የሚያደርገውን ብቃት የሚሰጠን ጽናት የሚሰጠንን መከራ እንድንቋቋም የሚያደርገንን መለኮታዊ ኃይል የመንግስትን ጉልበት እንድሰጠን እንጠይቅሃለን። ጌታ ሆይ ጸሎታችንን ስለሰማ ኃይልም ስለተለቀቀልን በመንፈስ ቅዱስ ኃይል እግዚአብሔር አምላካችን ሆይ እስከ መጨረሻው ድረስ ከአንተ ጋር ስለምንሆን እናመሰግንሃለን። የጠላቶቻችን የክፎች የአጋንንቶች ፕሮግራም፣ ምክር፣ ሐሳብ በዚህ ኃይል ስለፈረሰ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬም ደግሞ የሚኖረንን ጊዜ አንተ ባርክልን፣ ቃልህን ባርክልን፣ ጊዜውን ባርክልን። ሁሉ ለአንተ ክብር ይሁን በጌታችን በኢየሱስ ክርስቶስ ስም። ዛሬ አብረን የምናየው የእግዚአብሔርን መንግስት ኃይል እንዴት ነው የምንለማመደው? ይህን ኃይል እንዴት ነው የምናገኘው? ይህ ኃይል በሕይወታችን እንዴት ነው የሚገለጠው? እሱን መንገድ ዛሬ አብረን ማየት እንጀምራለን። መንግስታት ሁሉ የራሳቸው የሆነ ኃይል አላቸው፣ የራሳቸው የሆነ አሰራር አላቸው። መንግስታት የራሳቸው የሆነ አደረጃጀት አላቸው። አንደኛው መንግስት ከሌላኛው በኃይል በአሰራርና በአደረጃጀት ይለያል። ስለዚህ አንዱ ከሌላው በማየል አንዱን ሲጥል አንዱን ሲያጠፋ መንግስታት እርስ በርስ ይጠፋፋሉ። የእግዚአብሔር መንግስት ግን ከዚህ ይለያል። የእግዚአብሔር መንግስት የራሱ ኃይል አለው። የእግዚአብሔር መንግስት የራሱ አደረጃጀት አለው። የእግዚአብሔር መንግስት የራሱ አሰራር አለው። ለዚህ ነው በትንቢተ ዳንኤል ምዕራፍ 6 ላይ ንጉሱ ዳሪዮስ ስለ እግዚአብሔር መንግስት ሲናገር የእግዚአብሔር መንግስት በዳንኤል ሕይወት ላይ ያደረገው ወይም ደግሞ የእግዚአብሔር መንግስት በዳንኤል
ተግዳሮት ውስጥ በዳንኤል ፈተና ውስጥ እንዴት ጣልቃ እንደገባና እንዴት እንዳዳነው ካየ በኋላ የዳሪዮስ መንግስት ያወጣው አዋጅና በዳንኤል ላይ ያመጣውን ቅጣት የእግዚአብሔር መንግስት እንዴት እንዳፈረሰች ካየ በኋላ የእግዚአብሔር መንግስት ለዘላለም አትጠፋም አለ። ምዕራፍ 6 ቁጥር 27 ላይ ዳሪዮስ መንግስት ነው። የእግዚአብሔር መንግስት የሚቋቋማት ሊያጠፋት የሚችል ሌላ ከሱ የተሻለ ኃይል አቅም ያለው መንግስት የለም ማለት ነው። ምክንያቱም ከሱ በፊት የወደቁ የተረሱ የተደመሰሱ መንግስታቶችና ነገስታቶች ስላሉ ነው። የእግዚአብሔር መንግስት ግን ለዘላለም አትጠፋም አለ፣ ጸንታ ትቀጥላለች አለ። የእግዚአብሔር መንግስት ኃይሉን ስላየ ማለት ነው። ሲገለጥ፣ ሲያድን፣ ሲታደግ የእሱ መንግስት ካወጣ አዋጅ ዳንኤልን ሲታደግ ስላየ የእግዚአብሔር መንግስት ለዘላለም አትጠፋም አለ። የእግዚአብሔር መንግስት ሁሉን ትገዛለች አለ ንጉሱ ዳዊት። የእግዚአብሔር መንግስት ነገስታቶችን ሁሉ ትገዛለች፣ መንግስታትን ሁሉ ትገዛለች። የእግዚአብሔር መንግስት ኃይሏ ታላቅ ነው። የእግዚአብሔር መንግስት ሉዓላዊ መንግስት ናት። የእግዚአብሔር መንግስት ጠንካራ መንግስት ናት። የእግዚአብሔር መንግስት ሁሉን ተቋቁማ በአሸናፊነት የምትቀጥል መንግስት ናት። የእግዚአብሔር መንግስት ሁሉን ትገዛለች። የእግዚአብሔር መንግስት ብዙ ነገር ተገዳድሯታል። የእግዚአብሔር መንግስት ለመጣል ብዙ ነገስታቶች ተነስተዋል። ነገር ግን ሁሉንም ነገስታቶች እየቀየረች የእግዚአብሔር መንግስት ዛሬም በኃይሏ ጸንታ ቀጥላለች። ይህንን በእግዚአብሔር መንግስት ውስጥ ያለውን ኃይል የሰው ልጆች እንዴት ነው ማግኘት የሚችሉት? ይሄ የእግዚአብሔር መንግስት ኃይል በጣም አስፈላጊ ነው ለሰው ልጆች። ቅድም እንዳልኳችሁ የሰው በምድር ላይ የሰው ህይወት በጣም በብዙ ብርቱ ሰልፍ ውስጥ ነው የሚያልፈው። ይሄ በብርቱ ሰልፍ ውስጥ የሚያልፍ የሰው ልጅ ህይወት የእግዚአብሔር እገዛና ድጋፍ የእግዚአብሔር ኃይል ካረዳው በስተቀረ እንዴት ሊቀጥል ይችላል? ስለዚህ የእግዚአብሔር መንግስት ኃይል እንዴት ነው የምናገኘው? የእግዚአብሔር መንግስት ኃይል እንዴት ነው የምንለማመደው? ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 12 ላይ መንግስቱን ፈልጉ ይህም ሁሉ ይጨመርላቸዋል አለ። የእግዚአብሔር መንግስት ሁሉን የማቅረብ ብቃት አላት። የእግዚአብሔር የመንግስቱ ኃይል ሁሉን ነገር ለሰው ልጆች የመስጠት ብቃት አላት። በእግዚአብሔር መንግስት ውስጥ ለሰው ልጆች ሁሉ የሚያስፈልግ ነገር አለ። ሰው የእግዚአብሔር መንግስት ካገኘ የእግዚአብሔር መንግስት ኃይል ካገኘ ሁሉን ነገር ከዛ ውስጥ ያገኛል። ሁሉ አቅርቦት በእግዚአብሔር መንግስት ውስጥ ነው ያለው። ለዚህ ነው ጌታችን የእግዚአብሔርን መንግስት ፈልጉ ወይም አስቀድማችሁ መንግስቱን ፈልጉ። በዛ ውስጥ ብዙ አቅርቦት ለሰው ልጆች ስላለ ማለት ነው። ለማንኛውም የእግዚአብሔር መንግስት ኃይል እንዴት በእኛ ህይወት ውስጥ እንለማመዳለን? እንዴት ነው ይህንን ኃይል የምንታጠቀው? አንደኛ በመዝሙር 42 ቁጥር 1 እና 2 ላይ ኋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን አለች። ነፍሴ ሕያውን አምላክ ተጠማች፣ መቼ ደርሼ የአምላኬን ፊት አያለሁ አለች ይላል ቁጥር 1 እና ቁጥር 2 ላይ። የመጀመሪያው ነገር የእግዚአብሔርን ፊት በመናፈቅ ነው። የአምላክን ፊት በመራብ በመጠማት፣ አምላክን በመናፈቅ፣ አምላክን በመራብ፣ አምላክን በመጠማት ስንፈልገው ልክ በዚህ በመዝሙር 42 ቁጥር 1 እና 2 ላይ እንዳየን በትልቅ ጉጉት በትልቅ ናፍቆት የእግዚአብሔርን ፊት ስንፈልግ የእግዚአብሔር ኃይል በሕይወታችን መገለጥ ይጀምራል። መንፈስ ቅዱስ በሕይወታችን በኃይል መስራት ይጀምራል። የእግዚአብሔር መንፈስ በሕይወታችን መገለጥ መስራት ይጀምራል። ሁለተኛው የመንፈስ ቅዱስ ኃይል በሕይወታችን የምንለማመደው የመንፈስ ቅዱስን ኃይል የምንለብሰው በመንፈስ ቅዱስ ኃይል የምንገለጠው የምንሞላው ሁለተኛው ነጥብ የእግዚአብሔርን ቃል በመስማት ነው። የቃሉ ባለቤት ነው መንፈስ ቅዱስ። በሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ ጴጥሮስ ቆርኔሌዎስ ቤት ወንጌል ለማድረስ በሄደ ጊዜ ቆርኔሌዎስ
አሕዛብ ነው፣ አይሁዳዊ አይደለም። ጽድቅን የሚራብ የእግዚአብሔርን ቃል የሚራብ ሰው ነበር ቆርኔሌዎስ። ወደ ቆርኔሌዎስ ቤት ሄዶ ለእሱና አብረውት ላሉ ቤተሰቦቹ አብረው ለነበሩ ሰዎች የእግዚአብሔርን ቃል በሰበከ ጊዜ ጴጥሮስ የእግዚአብሔር መንፈስ በኃይል እንደወረደባቸው ከዛ ክፍል ላይ እናያለን። ይሄ ሰው የእግዚአብሔርን ጽድቅ የተራበ እግዚአብሔርን የተራበ የእግዚአብሔርን ቃል የተራበ ስለነበረ ይሄንን የእግዚአብሔርን ቃል ሲሰማ የቃሉ ባለቤት በኃይል ሲወርድበት እናያለን። መንፈስ ቅዱስ የእግዚአብሔር ኃይል በሕይወታችን የሚገለጠው የእግዚአብሔር ኃይል በሕይወታችን የሚሰራው የእግዚአብሔርን ቃል በፍቅር ስንሰማ ነው። የእግዚአብሔርን ቃል በፍቅር ስናዳምጥ ነው። የእግዚአብሔርን ቃል በሰማን ቁጥር፣ የእግዚአብሔርን ቃል ባዳመጥን ቁጥር፣ የእግዚአብሔርን ቃል ባነበብን ቁጥር በፍቅር የእግዚአብሔር ኃይል በሕይወታችን መገለጥ ይጀምራል። የእግዚአብሔር መንፈስ በሕይወታችን መስራት ይጀምራል። ሦስተኛውና የመጨረሻው የእግዚአብሔር መንግሥት ወይም ደግሞ የመንፈስ ቅዱስ ኃይል በሕይወታችን የሚገለጠው ወይም መንፈስ ቅዱስን ሁል ጊዜ የምንሞላው መንፈስ ቅዱስን ሁል ጊዜ የምንለብሰውና በመንፈስ ቅዱስ ኃይል የምንንቀሳቀሰው ያለማቋረጥ ስንጸልይ ነው። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ይሄ ነውና ይላቸዋል ለተሰሎንቄ ሰዎች ሐዋርያው ጳውሎስ። እግዚአብሔርን ያለማቋረጥ ማመስገን በጣም አስፈላጊ ነው። የእግዚአብሔር መንፈስ በሕይወታችን ሐሴት ሲያደርግ የእግዚአብሔር ኃይል በሕይወታችን ይገለጣል። እግዚአብሔር ሁል ጊዜ እንድናመሰግነው ይፈልጋል። ስለ ማንነቱ እያሰብን፣ ስለ ማዳኑ እያሰብን፣ ስለ ሰጠን ነገር እያሰብን፣ ስለ ጤንነታችን እያሰብን እግዚአብሔርን በሁሉ ስናመሰግነው፣ ሁል ጊዜ ሳናቋርጥ በጸሎታችን ስናመሰግነው የእግዚአብሔር ኃይል በሕይወታችን መገለጥ ይጀምራል። በመንፈስ ቅዱስ ኃይል መነዳት እንጀምራለን። ስለዚህ በመንፈስ ቅዱስ ኃይል ለመሞላት፣ በመንፈስ ቅዱስ ኃይል ለመገለጥ፣ የመንፈስ ቅዱስን ኃይል ለመልበስ አንደኛ የእግዚአብሔርን ፊት መናፈቅ፣ መራብ፣ መጠማት። ሁለተኛ ቃሉን ሁልጊዜ ያለማቋረጥ በናፍቆት መስማት፣ በፍቅር ማዳመጥ። ሶስተኛ ያለማቋረጥ በጸሎታችን ስለ ሁሉ ነገር እግዚአብሔርን ስናመሰግን የእግዚአብሔር ኃይል በሕይወታችን ይሰራል፣ ይገለጣል። እግዚአብሔር በጥሞና ስለሰማችሁኝ ይባርካችሁ። ይሄ ኃይል በሕይወታችሁ ይገለጥ፣ ይስራ። ቀሪ ዘመናችሁ የኃይል የመንፈስ ቅዱስ ዘመን ይሁንላችሁ። ተባረኩ። መልካም ሳምንት። በሰላም እደሩ።